አንተ ለሷ እንደምታስፈልጋት እሷ ለአንተ እንደምታስፈልግ በቃ ወደዛ ማለቱን አቁመ በዚህ ሰዓት እንኳን ታስፈልጋታለህ። ምን ጠይቀኸኛል? አብሬሽ እንደሆነ ትፈልጊያለሽ ማለት አሁን ኦልሬዲ ብዙ ነገሮችን አይተሃል፣ ተረድተሃል። አሁን ይሄንን ከተረዳህ ይበቃኛልና በሙሉ ሰዓት አብረኸኝ ትሆናለህ። እኔም የሚተካልሽ ሰው አግኝተሻል ማለት ነው አይደል? ምንም አማርኛ እንግዲህ እሱ እንዳረዳደ ሩታና አብርሃም በድጋሚ ተገናኙ። ዛሬም ደግሞ እንግዲህ የሩታን እርግዝና ከባዲውን ለማየት ተቀመጥ ተነሳ ብሎ አብርሽና ሩታ ፈረንጁ በእውነት ትለያላችሁ። ሩታዬ እውነታውን ሲናገሩ ግን አሁንም ጥያቄ ውስጥ ናቸው። ስለተረዳት ከጠገቧ መሆን አለብህ ሲባል ሩታ ስትጠየቅ እስከ ዛሬ ብቻዬን ስላሳለፉ ብቻዬን መኖር ፈልጋለሁ በማለት ስትወልድ ብቻ ከወለድኩ በኋላ ትመጣልኛለህ በማለት እንግዲህ እየተናገረች ትገኛለች። ሩታ እያባረረችው ነው ወይስ እየመለሰችው ነው? በነገራችን ላይ ሩታ ያየችው ነገር ዛሬ ሲዘፈንለት የዋለው ከሆዷም አልገባም። በዙሪያዋ ላይ ብዙ ሰዎች እንዳሉና ብዙ ታይም ስላሳለፈች አሁንም መልሰዋለች ማለት ነው። ነገሩ አልተቋጭም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፈራ ቤተሰቦች እንደምን አላችሁልን? በያላችሁበት ያለ ሰላምታ ይላችሁ። እንደተለመደው ሸር ላይክ እያደረጉ ቤተሰብ የሆኑ እውነት ለመናገር አብርሃም ዛሬ ፈረንጁ ጠርቶት እውነት ዙረው ተገናኝተዋል። አብርሃም እዛው ቡታጅራ እንዳለ ነው፣ ግን ሄረሜላ ከካሜራ ጀርባ እንዳለች ትታያለች ማለት ነው፣ ትታወቃለች ሲሆን ሩታዬ ያየችውን ስላየች ዛሬም መልሰዋለች ማለት ነው። ጥያቄ ጠይቋታል። መሆን የለበትም ጥያቄ መጠየቅ የለበትም። እኔ አብሬሽ እንደሆን ትፈልጊያለሽ ወይስ አትፈልጊ? ምን ነው የሰማንያ ሚስቱ አይደለች? የራሱ የሚሄድበትን የሚሳሳትበትን መቼ ተመለሰ? አሁን በትንሹ በጢህ አመጣው ወይም ደግሞ ሀብሀብ አመጣው። እስኪ የሩታን እርግዝና ይከብዳል አይከብድም በማለት ከፍ ዝቅ ሲያደርጉት አመሹ ማለት ነው። ዛሬ ፈረንጁ ታሪክ ሰርቷል። በእውነት ሩታ ግን ፊቷም አልተፈታ። ዛሬ ሲዘፈንለት ውሎ የለ እንዴት ሲዘፈንና ሲዘፈንለት የዋለው አብርሃም ዛሬ ሸርቶላታል ማለት ነው። በእውነት በአንዳንድ በኩል ያሳፍራል። በሰማንያ ሚስት ላይ እንደዚህ በመረማመድ በሰማንያ ሚስት ላይ እንደዚህ በመጨፈር አብርሃም ሌላ ቦታ እየሄደ ይገኛል። ግን ቆፍጠን ብሎ አዎ ሚስቴንሽ በፈለኩት መንገድ መሄድ አለብኝ ወይም መሄድ አለብን በማለት ነበር ነገሩን ማሳካት የነበረበት። ግን ስታዩት ሚያሳካው አይመስልም። አብርሃም ጭንቅላቱና አንግሉ ያለበት ሌላ ቦታ ስለሆነ ምንም ሊሳካ አልተቻለም። እንግዲህ ውዶቼ እንደወደዳችሁት ተስፋ አድርጋለሁ። ሸር ላይክ እያደረጉ ቤተሰብ የሆኑ እውነት ለመናገር ወደደም ጠላም አብርሃም ወደ ራሱ ቢመለስ ጥሩ ነው። ዛሬ እንግዲህ እንዳያችሁት ሚላቴ ገብታለች ከመሃል ላይ ማለት ነው። አብርሃም የሚሰራው ስራ በእውነት ያስደምማል፣ ያስጠላል። ወደ ራሱ አልተመለሰም። ሀታ ፈረንጁ ከዛም ማለት ግን ብትተው ምን አለ እናው ታስፈልጋታለህ በማለት እንግዲህ ጠይቆታል። ግን ቢጠይቀውም ዛሬ ላይ ግን ሩታም ምላሿ ሌላ ነው። አብርሃምም እኔ አላስፈልግሽም ማለት ነው። እንግዲህ ሩታ ምላሿ ሌላ የሆነበት ምክንያት ታውቃላችሁ? የሩታ ምላሽ ምንድን መሰላችሁ? እሷ ይህን ያክል 9 ወር ሙሉ ለብቻዋ ነው ያሳለፈችው። አሁንም ላይ እዛው ላይ እንዳለች እየተናገረች ነው። ግን በስተመጨረሻ መጥቶ እሷን መመለስ እሷን አፈቅርሻለሁ፣ ትናንትና ወድሻለሁ፣ አፈቅርሻለሁ ብሎ ሳይጨርስ ሳይውል ሳያድር ነፍሰል ወቅት ደግሞ ምን እያደረገ ነው? ከሄረሜላ ጋር እየተዘፈነለት አይታለች። እና እንዴት ነው የምትመለሰው? እና ሩታ ላይ የምትፈርዱ አትፍረዱ ውዶቼ። በእውነት ሩታ ዛሬም ደግማ ከአብርሃም ጋር ተገናኝታለች። አብርሃም እየሸረተላት ነው። እንገናኛለን፣ አብረን እንሆናለን በማለት ግን
ዞረው አልተለያዩም። ልጁን ወልዳ ከዛም በኋላ ለልጅ ታይም ስለምታስፈልግ የዛን ሰዓት እንገናኛለን በማለት እንግዲህ መልሰዋለች ማለት ነው። አብርሃምም እንግዲህ ቻው ብሏት ተሰናብቷት ሄዷል። አሁንም ከሄርሜላ ጋር እንዳለን ነግራችኋለን። እውነት ለመናገር በጣም ያሳዝናልኝ። እሷም ራሷ እየመለሰችው ነው እና ይህን ነገር እንዴት ታዩታላችሁ? እንወዳችኋለን። ሸር ላይክ እያደረጉ ቤተሰብ የሆኑ ሰላም አለይኩም ወረህመቱላሂ ወበረካቱ።